እግዚአብሔር ግን በቃኝ ብሎን ያውቅ። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ ግን በቃኝ አይደለም። የማይሰለች አብሮ የሚኖር የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን ያክል እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማል። ከውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። እግዚአብሔርን አሰብኩት እነሳ ደስ አለኝ። ሰላም አያስፈልገው ሰላም ነው። የሚያፈቅረው አይፈልግ ፍቅር ነው። የሚያመሰግነው አይፈልግ ምስጉን ነው። የሚሰጠው አይፈልግ ባለጸጋ ነው። የሚፈርድለት አይፈልግ ዳኛ ነው። የሚያስታምመው አይፈልግ ሕይወት ነው። እግዚአብሔር አያስፈራራም። እባካችሁ ክፈቱልኝ፣ እናንተ ቤት ራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ይኸው ክርስቶስ ነው። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንብ ነው። የወጋውን እጅ ዓይን በፈሰሰ ደሙ ይፈውሳል። ምንም ቢመጣብን ምንም ቢያመጣብን እሱ ምንጊዜም መልካም ነው። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ ለእሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን በጎውን ነገር ሁሉ ስላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው በረከታቸው ከሁላችን ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መናንያን፣ እናቶች መናንያት፣ የጉባኤው ደቀ መዛሙርት፣ በዚህ ገዳሙ ናችሁ የምትማሩ ሌሎችም ደቀ መዛሙርት፣ ከሌላም ቦታ የመጣችሁ ደቀ መዛሙርት፣ እንግዶች፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት ደግሞ ርዕስ ሳምንት ምን በሚል ርዕስ ነበር የተማማር ነው? በተስፋ ደስ ይበላችሁ በሚል ርዕስ ነበር የተማማር ነው። ዛሬ ደግሞ እግዚአብሔር መልካም ነው በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁ ድገሙ እንጂ ሶስተኛ በሉ። የዛሬ ሳምንት እግዚአብሔር በተስፋ ደስ ይበላችሁ ብዬ ነበረ።
የቅዱስ ጳውሎስን መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 12 ተነስተን ተነጋግረናል። ዛሬ ደግሞ ምን የሚል ነው? ተስፋ ለሚያደርጉት እግዚአብሔር መልካም ነው ነው። ባለፈው በተስፋ ደስ ይበላችሁ ነው። ዛሬ ደግሞ ተስፋ ለሚያደርጉ ሰዎች እግዚአብሔር መልካም ነው። ተስፋ የሚያደርጉ ሰዎች ማወቅ ያለባቸው ምንድን ነው? በተስፋ ደስ አለን። አሁን ደግሞ ተስፋ ያላቸው ሰዎች ሁልጊዜም በእግዚአብሔር መልካምነት ላይ የቆሙ ናቸው እና እግዚአብሔር መልካም ነው። የምናገኘው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። አንዳንድ ዘሩን ወደ በዛርጎ የመክፈል የመጭመቅ አካሄድ ስላለ አንዳንድ ቦታ ላይ አማርኛው ላይ ቁጥር 22 ሆኖ ልታገኙ ትችላላችሁ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25። ኤርምያስ ማለት ምን ይላል? ቃሉ ሲነገር ኄር እግዚአብሔር ለለ ኢትዔገሥዎ ለነፍስ እንተ ተሐስስ መድኃኒተ እግዚአብሔር ወትትዔገሥ ወታረምም። ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው ይላል። እንደዚህ ያለው ኤርምያስ ነው። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለትም ነው። ብርሃን ማለት ነው። ነቢዩ ኤርምያስ እስራኤል በተማረኩ ጊዜ የነበረና ከመማረካቸው በፊት ቀድሞ ያስተማረ የእስራኤል ነቢይ ነው። ፍጹም ንጹሕ ሰው ነው። በብሉይ ኪዳን ከነበሩ ቅዱሳን በድንግልናው የሚስተካከለው የሌለ ፍጹም ንጹሕ አባት ነበረ። ልክ እንደ ኤልያስ ከልጅነቱ ጀምሮ ንጹሕ ሆኖ አንዳንዶቹ እግዚአብሔር እንደፈቀደ ተወልደው አድገው በኋላ እግዚአብሔር ጠርቶ ንጹሕ ያደረጋቸው ያስተካከላቸው ብዙ አባቶች አሉ። ኤርምያስ ግን ከማኅፀን ጀምሮ እግዚአብሔር ለዚህ ዓላማ የጠራው ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አይመርኩከ የሚለው ከማኅፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ፣ እኔ ካንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ እንድትሄድ ረሰይኩከ ከመ ትህንጽ ወትንስት ትትክል ወትምላህ፣ እንድትተክልና እንድትነቅል እንድትሰራና እንድታፈርስ መርጬሃለሁ። እኔ ካንተ ጋር ነኝና ብላቴና ነኝ በዕድሜ ልጅ ነኝ አትበል ብሎ እግዚአብሔር የላከው በሕፃንነቱ የተጠራ ፍጹም ንጹሕ ንጽሐ ጠባይ ያላደፈበት በእናቱ ማኅፀን ጀምሮ መንፈስ ቅዱስ የቀደሰውና የለየው ፍጹም ነቢይ ነበረ። ነቢዩ ኤርምያስ ነገሥታትን ሳይፈራ የገሰጸ ፍጹም ነቢይ ነው። እግዚአብሔር እሱን ለነቢይነት የላከላቸው በመልካምነቱ ሳያስተምር ሳይናገር ለማንም ሰው መዓት የማያመጣ አምላክ ነው። እንግዲህ የእግዚአብሔር ቤተሰቦች እንደምታውቁት የዚህ ዓለም ነገሥታት ወይም በዚህ ዓለም ያሉ ተሹመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልገው። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው፣ ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘ ነውና ባጋለጥ ነው ብሎ የዚህ ዓለም ነገሥታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን
የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው። እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ ነው የሚባለው። በደንብ ነው የለመናቸው እስራኤልን። እንዲህ ይሆናል እባካችሁ ተው፣ እንዲህ ይሆናል ቢሉ ተዋቸው። አረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ላይ ደረገራቸው። ትረስዕኑ መራት ሰርጓ፣ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል ይላል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም እንዴ? የሰው ክብሩ እግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበረ። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ፣ ረዴቱን ትንሽ ባነሳ ጊዜ ዓይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ እና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣ ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት